ሰላም ሰላም ብያቸዋለሁ። የበረከት ቤተሰቦች ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬም በስራ ልብሱም ቢሆን መጥተናል። እንግዲህ ላይክ አድርጉ፣ ሼር እና ሰብስክራይብ አድርጉ፣ አበረታቱልኝ። እንግዲህ አዳዲስ ነገሮችን ይዘን እንመጣለን ብለን እየሞከረን ነው። ሜዳ ላይ እንግዲህ አንዳንድ ነገሮች በጣም ያስገርማል፣ ያስቃሉም፣ ያሳዝናልም እና ብዙ ነገሮችን እያስተማሩ ነው። አንዳንዴ ሜዳ ላይ በእውነት ከእናንተ ከሰው ብዙ ነገር የምትማሩ ነገር አለ። ለራሳችሁም ብላችሁ አንዳንዴ ዞር ዞር ስትሉ የሚመጣ ከቲክቶክም ከምንም ይመጣል ቪዲዮዎች ማለት ነው። እና ለማናም አበረታቱልኝ። ዛሬም እንግዲህ በአዲስ ዜና መጥተናል። እንግዲህ ሰሞኑም እየወጣ ያለ ዜናማ በጣም ይገርማል ማለት ነው። እና ምን መሰላችሁ? አሁን ባለፈው ማውርቼ ነበረ። የሶስት ልጅ እናቷ አንዷ ውሹማ ሆና መጣ። ሲሟም ዜናብ ነው አሉ። ዜናብ ዝርዝር ከዛ አንዱ ልጁ የኔ ነው፣ ሁለቱ ልጅ የኔ አይደለም ብሎ ኪዶ አሁን ደግሞ ሶስቱም የራሱ ልጅ ሆኖ ተገኘ። እና አንዳንዴ በቃ እሷን ሙሉጭ አርጋ ነው የሰደበች ማለት ነው። እንዳልክንም ጠርቶ ብዙ ነገሮች ነው። እንዳልክ ደግሞ መልስ የሰጣ ባሏን ነው የሰደበች፣ ሚስቱ አይደለም ማለች። እና በቃ በጣም አንቆሸሸች፣ በጣም ብዙ ነገር አውራች። በቃ አንቺ ራስሽ አትጠብቂ ምናምን። አንዳንዴ የኛ እናቶቻችን እኛ ሲያሳድጉ በብዙ መከራ ነው የሚያሳድጉ ማለት ነው። በብዙ ጭንቀት፣ በብዙ በቃ ነገር፣ በብዙ ችግር ነው እኛን የሚያሳድጉ ማለት ነው። ስለዚህ ምን መሰላችሁ? በብዙ ነገሮች እኛን ያሳድጋሉ። እነሱ ሳይበሉ እናቶቻችንም ይሁን አባቶቻችንም ይሁን አማርኛም እየጠፈን ነው እንግዲህ ይገርባል። ከዛው ጋር ማውራት ትቻለሁ። ለዛ ነው ትቻለሁ። እና እነሱ ሳይጠግቡ እነሱ ሳይበሉ ለኛ ብሎ አንድ ቆንጆ ልብስ ሳይለብሱ ነው እኛን አሳድጎ በዚህ ደረጃ ያደረሱ ማለት ነው። እና አንዳንዴ ለእናቶች ክብር ያስፈልጋል፣ ለአባቶች ክብር ያስፈልጋል። በእውነት እነሱ ሳይበሉ እነሱ ሳይጠጡ ለሰው ሰርቶ አንገቱን ደፍቶ ለኛ ብሎ ነው ብዙ ነገር አረጉ። አሁን እቺ በቃ የሶስት ልጅ እናት እንዴት እንዳርጋ አንቆሻሻች፣ እንዴት እንዳብላ ያወራች በጣም ማለት ነው ለመስማት ይከብዳል። እና ነገም ደግሞ እሷን ትቶ እንደዚህ ይሄዳል። በጣም እና መጨረሻ ላይ ግን ሀረግ በጣም ደስ አለች። ምክንያቱም ሶስቱም ልጅ የራሱ እንደሆነ ዲኤምኤ ተመርምሮ መጥቶ በቃ ነፃ ሴት እንደሆነች ንጹህ እንደሆነች ታወቃ ማለት ነው። እና በቲክቶክ ማቻት ነበረ። ሀቢባ ቤት ገብታ እንዳልክም ጠርቶ ለምን እንደዚህ በቃ እንዳል ከዚህ በፊት እንደሷ ብዙ ነገር እንዳረጋ ብዙ ነገር እንዳገዛት ነው እያወራ ነበረ ማለት ነው። እና እሱም በጣም መልካም ሰው እንደሆነ በዚህ አጋጣሚ በጣም ነው የምናመሰግነው። እና አንዳንዴ ብዙ ሚዲያ ላይ ያለ ሰዎች አንዳንዴ በውስጡ የምንረዳለን ምናምን ይላሉ። እና ደግሞ እና ሂሩት ስንመጣ ደግሞ የሂሩት ርኢት ሁሉም ሰው ሰደበች ማለት ነው። ምን አለች? ቀለም ያልተቀመሰ ሰው ነው እኛ ቀለም ለብሰን ቀምሰናል አለች። ቀለም ለብሽ ያው ሜዳ ላይ ሁሉም ሰው ወጣችሁ እየለመናችሁ ነው። እንኳን እኛ የመዳም ቀሞች እንሻላለን። ቀለም ቀምሰናል ብላችሁ ሜዳን ተዋችሁ መንግስት ስራ ይዘሽ ተቀምጡ ማለትም እሷ ሁሉንም ሰው ነው የሰደበች። ቀለም ያልቀመሰ ሰው ነው እኛ ቀለም የቀመሰን ሰው ነው። ቀለም ቀመሽ አልቀመሽ፣ ተማርሽ አልተማርሽ ያው ዓለም 9 ነው 10 አይሞላም። አንቺም ያው ሜዳ ላይ ወጣችሁ እያንዳንዱ ቤተሰቦቻችንና ልጆቻችሁን እያሰደባችሁ ነው ያላችሁ ማለት ነው። እና በጣም ማለት ነው እሱም ያ ነው እሷም ያ ነው። በቃ ይሄ ብር እኮ ይጠፋል።
ግን ህይወት መቼም እስከ ያለን ድረስ ጠባሳ አጠፋም ማለት ነው። የሆነ ነገር አቃጥሎ የሆነ ነገር ቆርጦ ያለ ነገር መቼም አይጠፋም ከናንተ ማለት ነው። ስለዚህ አንዳንዴ የማይጠፋ ጠባሶች አታስቀምጡ፣ በእውነት ለብር ብላችሁ ማለት ነው። እኔ አንዳንዴ የእነሱን ቪዲዮ ማየት በጣም ነው። እኔ በቃ የኢሳን ልጅ አስቀምጣ አሁን ወንዶቹን ሰብስባ እንደዚህ ስትሆን እንደዚህ ሲሆን መቼም ልጅ ያድጋል። ሁሉ ነገር ሲያውቅ እናትክ እንደዚህ ነበረ፣ አባትክ እንደዚህ ነበረ ሳይ ያፍራል። የሆነ ቦታ ሲሄድ በቃ መቼም ይቺ ቪዲዮ እኮ ተቀርጾ እነሱ በያዙ ጋር የሆነ ትራይቬክ ላይ ማስገብቶ ቢያጠፉም ቪዲዮቹን ቢያሰሩም ሰው ጋር እኮ ቪዲዮ አይጠፋም መቼም ማለት ነው። እኔ አሁን ለምሳሌ ቲክቶክ ላይ የሰራውን ቪዲዮ ወይም እንደዚህ ዩቲዩብ ላይ የሰራውን ቪዲዮ ሰው በራሱ ጋር ዳውንሎድ አድርጎ ሊያስቀምጥ ይችላል። ይሄ ደግሞ ነገ ይወጣል እና አንዳንዴ ቆም ብለን ለሰው ልጅ ማሰብ ያስፈልገናል ማለት ነው። እና ቢዚ ሆኜ ነው። እስቲ ትንሽ ለእናንተም ከነሱ ምን ተማራችሁ? እና እኔ በጣም ማለት የሄሮት እህት በጣም ብዙ ሰው ማለት ብዙን ያሳለፈች ሄዳችሁ ደግሞ ላይክ ሰብስክራይብ ታደርጋላችሁ። እኔ እንኳን በቲክቶክ ሲመጣ ነው ትንሽ ነው የምሰማቸው። እኔ በጣም ነው የገረመች ማለት ነው። ብዙን ቀለም ቀመሽ አልቀመሽ ያ ነው ሰው ተማራችሁ አልተማራችሁ አለም ያ ነው። ቆንጆ ሆናችሁ ቆንጆ አልሆናችሁ ያ ነው። ሁሉም ሰው አፈር ነው ቢበላ አፈር ሰው ነው እንግዲህ ሰው ሆኖ ወደ አፈር ይመለሳል። ሁሉንም ሰው ማለት ነው። ቆንጅና ምንም በቃ ለአንድ ቀን ነው እኛ። ስለዚህ እስቲ ላይክ እና ሼር እያደረጋችሁ ያው ቢዚ ሆኜም ትንሽ ቢዞት ነው ቢሄድ የስራ ቢዞት አለ። ሁሉም ቢዞት አንድ ላይ ሆኖ እኔም ቢዚ አድርጎኛል እላችኋለሁ። ቤተሰቦቼ እስቲ ላይክ እና ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እንግዲህ እኛም ወደፊት ፈጣሪ ካለ ለሰው ልጅ የሚያስተምር ቆንጆ ነገሮችን ለሰው ልጅ ጥሩ ነገር እያስተምረን እንመጣለን ማለት ነው። አንዳንዴ መልካም ነገር ብንችል ለሰው ልጅ በቃ ጥሩ ነገር ኖሮኝ እንኳን በሰው ሀገር ራሱ ሰርተን ለሰው በቃ ትንሽም ብናስብ ከፈጣሪ እናገኛለን እንላችኋለሁ። ቤተሰቦች አሁን አበረታቱልኝ ማለት ነው። አበረታቱልኝ እኔን ማለት ነው እላችኋለሁ። ቤተሰቦች ላይክ እያረጋችሁ ሼር እያረጋችሁ እስቲ እኔንም ፌመስ አድርጉ። አሁን ከሰው ጋር የሚሳደብ ሰው ከሰው ጋር የሚደባደብ ሰው ሼር ታደርጋላችሁ። እስቲ እኛንም እንደነሱ የመዳም ቅመሞች ፌመስ አድርጉልን እላችኋለሁ። ቤተሰቦች እና ወዳችሁ ፈቅዳችሁ ጥሩ ነው ሀሳብሽ በርቺ በዚህ ቀጥ የምትሉት በጣም ነው የማመሰግነው። እንግዲህ ከተመቸኝ አዳዲስ ቪዲዮችን እንሰራለን። ለሰው ትምህርት የሚያስተምር ቆንጆ በቃ ለራሳችንም ህይወት ወደፊት ያለን ሁሉ ነገር ማለት ነው። ስለዚህ ይሄ ነው። አሁን በቃ ወደ ስራ ልሄድ ስለሆነ ሀሳብም ያው ስራም ቦታም ሆኖ እናንተም ጋር ሆኖ ነው እያወራሁ ያለ ማለት ነው። ሁለት ቦታ ነው። ስለዚህ እና ጾሙም ሊያልቅ ነው። የሙስሊሞች ጾም ሊያልቅ ነው። ቢያንስ አሁን 4 ቀን ወይ 5 ቀን ነው የቀረ ማለት ነው። እና አሁንም ተጠንቀቁ። ስራ እየሰራችሁ እና ያልፋል በሰው ልጅ እስከዛሬ አለን ለነገ ደግሞ ፈጣሪ ያውቃል እላችኋለሁ። ቤተሰቦቼ እና አበረታቱልኝ እኔንም እስቲ በቃ ጥሩ ነገር እሰራላችኋለሁ። በቃ እኔ ለራሴ ሳይሆን ካለን አካፍለን ከሰዎች ጋር በቃ እና ፈጣሪ ያደርገናል። እኛ የምናስበው ሁሉ ነገሮች በሰው ልጅ ብንችል መልካም ነገር ብናደርግ ለሁላችንም ጥሩ ነው ብዬ አስባለሁ። ለማንም እንግዲህ ወዳችሁ ፈቅዳችሁ ሰብስክራይብ ስለምታደርጉ ላይክ ስለምታደርጉ በጣም ነው እጅግ አድርጌ የማመሰግነው። ላይክ አድርጉ፣ አበረታቱልኝ። መልካሙን እንመኛለን በያላችሁበት ቦታ
ሁላችንም ማለት ነው።